ሰላም ለእናንተም ቅዱሳን እንዴት ናችሁ? ደህና ናችሁ? እግዚአብሔር አምላካችን የተባረከ ይሁን። አሁን የእግዚአብሔርን ቃል እንከፋፈላለን። ከዛ በፊት ግን አጭር ጸሎት እንጸልያለን። እግዚአብሔር ቃሉን እንዲያስተምረን እግዚአብሔር እንዲረዳን እንጸልይና ከዛ በኋላ የማካፍልበትን ክፍል አነብላችሁና እግዚአብሔርን ቃል በጥቂቱ እናያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ምሕረትህ ቸርነትህ ስለበዛልን ስለሰጠህን ዘመን ስለሰጠህን ጊዜ ክብር ላንተ ይሁን። አምላክ እግዚአብሔር ይህንን የተባረከ ቃልህን ደግሞ ለትውልድ ለእያንዳንዳችን እግዚአብሔር በልባችን እንዲገባ እንድትረዳን እንድታደርግ በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ በዚህ ቃል መሰረት ቅዱሳን እንድታገኝ ሰዎችን እንድታገኝ እንድትባረክ በኢየሱስ ስም እማጸንሃለሁ። እግዚአብሔር አምላክ ይህን ስለምታደርግ ስምህ ለዘላለም ይባረክ በጌታ በኢየሱስ ክርስቶስ ስም አሜን። በሉቃስ ወንጌል ምዕራፍ 1 ላይ ያለውን ከቁጥር 5 እስከ 22 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነብና በዚህ ቃል መሰረት አንድ ሐሳብ እናያለን። እንደዚህ ይላል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነው ዘካርያስ የሚባል አንድ ካህን ነበር። ሚስቱ ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም ዕድሜያቸው አርጅተው ነበረ። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤት መቅደስ ገብቶ ለማጠን ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበረ። የጌታ መልአክም በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስቴ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙም ዮሐንስ ትለዋለህ። ደስታና ተድላ ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታም ታላቅ ካህናትና በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላክ ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስ ኃይል በፊቱ ይሄዳል። ዘካርያስም መልአኩ እኔ ሽማግሌ ነኝ፣ ሚስቴ በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድነግርህ ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡም ዘካርያስ ይጠብቁት ነበር። በቤተ መቅደስም ውስጥ ስለዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ድዳም ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ ይልና ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተኝ ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች ብሎ ይናገራል። በዚህ ባነበብኩት ቃል መሰረት እግዚአብሔር ታሪክን ይቀይራል ወይም ደግሞ እግዚአብሔር ነቀፌታን ያስወግዳል በሚል ጥቂት ሐሳብ ነግራቸዋለሁ። እግዚአብሔር
የዚህን ቤተሰብ የዘካርያስን ቤተሰብ ወይም ደግሞ የኤልሳቤጥንና ቤተሰብ ታሪክ ቀይሯል። ነቀፌታቸውን አስወግዶላቸዋል። እግዚአብሔር ነቀፌታቸውን እንዳስወገደ ታሪካቸውን እንደቀየረ የምናውቀው በቁጥር 24 ላይ ኤልሳቤጥም እንደዚህ አለች፣ ነቀፌታዬን ባስወገደበት ወራት በሚል ነቀፌታዋን እግዚአብሔር ስላስወገደ ታሪካቸውን እግዚአብሔር ስለቀየረ ራሷን 5 ወር ሸሸገች ነው። ራሷን 5 ወር የሸሸገችው እግዚአብሔርን ለማመስገን ነው። እግዚአብሔርን ለማክበር ነው። እግዚአብሔር የዛም ቤት ታሪክ ስለቀየረ የዛም ቤት ነገር ስለለወጠ ነቀፌታቸውን ስላስወገደ የደስታን ነገር ለማሳየት ለማመስገን ነው ራሷን የሰወረችው ወይም የሸሸገችው። ስለዚህ እግዚአብሔር የዚህም ቤተሰብ ታሪክ ለውጧል፣ ነቀፌታን አስወግዷል ማለት ነው። እንግዲህ የዚህም ቤተሰብ ታሪክ እንዴት ነው የቀየረው እግዚአብሔር? እንዴት ነው ነቀፌታን ያስወገደው ብለን ስንል ይህ ቤተሰብ ያለበት ሁኔታ አለ። እሱን ማየት የግድ ያስፈልጋል። በምን አይነት ሁኔታ ውስጥ ነው ያሉት? ይህ ቤተሰብ ኤልሳቤጥ እና ዘካርያስ በምን ታሪክ ውስጥ ነው ያሉት? እንዴት ነው እግዚአብሔር ታሪካቸውን የቀየረው? እንዴት ነው ታሪካቸውን ለወጠ ወይም ደግሞ ነቀፌታቸውን አስወገደ የምንለው? የመጀመሪያው በምን አይነት ሁኔታ ውስጥ ነው ያሉት ስንል የነዚህ ሰዎች ታሪክ ምንድነው ብለን ስናጠና ያሉበት ታሪክ አለ፣ የሚታወቁበት ታሪክ አለ። የመጀመሪያው እነዚህ ሰዎች አንደኛ የካህናት ቤተሰብ ናቸው። የካህናት ቤተሰብ ከአሮን ቤት ናቸው። እሱም ከአሮን ቤት እሷም ከአሮን ቤተሰብ ውስጥ ናቸው። እንግዲህ የአሮን ቤተሰብ ማለት ደግሞ የካህናት ቤተሰብ ማለት ነው። የካህናት ቤተሰብ እግዚአብሔርን የሚያገለግሉ ለእግዚአብሔር የሚያጥኑ ካህናቶች እንደምታውቁት የሕዝቡን ችግር የሚፈቱ የታመሙ ሰዎችን የሚፈውሱ እንደገና ደግሞ መካን የሆኑ ሰዎች እንዲወልዱ የሚጸልዩና የሚሳካላቸው ናቸው ካህናቶች። ለምሳሌ አንደኛ ሳሙኤል ላይ ሄደን ስንመለከት ኤሊ ካህኑ ኤሊ የሐናን ማህፀን እንዲከፈት አድርጓል በመጸለይ። ስለዚህ ካህናቶች ለሕዝቡ በረከት ናቸው። ለሕዝቡ በረከት ናቸው። በሕዝቡ ውስጥ ያለውን ነቀፌታ በጸሎት በእግዚአብሔር ፊት በማቅረብ ነቀፌታን የሚያስወግዱ ናቸው። የዚህ ቤተሰብ ታሪክ ግን የሚገርመው በመካንነት የሚመላለሱ ናቸው። ምንድናቸው? የካህናት ቤተሰብ ሆኖ ነገር ግን በመካንነት የሚሰቃዩ። ሁለተኛው ዘካርያስ እና ኤልሳቤጥ ምን አይነት ታሪክ ነው ያላቸው ብለን ስንል የእግዚአብሔርን ትእዛዝ የሚጠብቁ። አሁን ባነበብኩላችሁ በሉቃስ ወንጌል ምዕራፍ 1 ላይ የእግዚአብሔርን ትእዛዝ የሚጠብቁና በእግዚአብሔር ፊት ያለ ነቀፋ የሚመላለሱ ይላል። ያለ ነቀፋ ማለት እግዚአብሔር የሚነቅፍበት ነገር የላቸውም። በጽድቅ በኩል በቅድስና በኩል የሚነቀፉበት ነገር የለም። የእግዚአብሔርን ትእዛዝ የሚጠብቁና ያለ ነቀፋ የሚኖሩ ናቸው። ነገር ግን ቤታቸው ላይ ምን አለ? የሚያነክሱበት ነገር አለ። የማይመች የሚባል ለውጥ የሚያስፈልገው ታሪክ ደግሞ አለ በቤታቸው። እሱም መካንነት። ነገር ግን በእግዚአብሔር ትእዛዝ ያለ ነቀፋ ይመላለሱ ነበረ ብሎ ይናገር። ሌላኛው ሶስተኛው የምናየው ነገሬን ፈጠን ላድርግና ሌላ የምናየው በእግዚአብሔር ፊት ጻድቃን ነበሩ ይላል። ይሄው በሉቃስ ወንጌል ላይ አሁን ባነበብኩላችሁ ክፍል ላይ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቃን ማለት እንግዲህ በጽድቅ የሚመላለሱ ማለት ነው። ጽድቅ ማለት ምን ማለት ነው? ትክክለኛነት ማለት ነው። ጻድቅ የሚባለው ማን ነው? እግዚአብሔር ነው።
ጻድቅ የሚባለው ጻድቅ ማለት ትክክለኛ በትክክለኛ ሕጉን እየጠበቀ በስነ ስርዓት የሚኖር ትክክለኛ ፈራጅ ማለት ነው። እነዚህ ሰዎች ጻድቃን ነበሩ ተብሎ ተጽፎላቸዋል። ከእግዚአብሔር በኋላ ጻድቃን ተብሎ የተነገረላቸው ማለት ጻድቅ የሚባለው እግዚአብሔር ነው። እነዚህ ሰዎች ደግሞ በእግዚአብሔር ፊት ጻድቃን ነበሩ ብሎ ይናገራል። ሌላኛው የምንመለከተው አራተኛ ነጥብ ቁጥር 8 ላይ ዘካርያስ ያገለግል በዕጣ ክፍሉ ተገኝቶ ነበር ይላል። በዚህ ቁጥር 8 ላይ እርሱም በተራ ክፍሉ በእግዚአብሔር ፊት ሊያገለግል ወደ ቤተ መቅደስ ሄዶ ነበረ እና ይህ ቤተሰብ እነዚህ 4 ኳሊቲዎችን የያዘ ቤተሰብ ነው። ያገለግላል፣ ስፍራውን አልለቀቀም፣ በስፍራው ላይ የተገኘ ነው እና እንግዲህ በእንደዚህ አይነት ሁኔታ ውስጥ እያሉ ወደ ቤታቸው ስንገባ 2 ታላላቅ ደግሞ ችግሮች አሉ። ከላይ እንደነገርኳችሁ የካህናት ቤተሰብ ናቸው። የእግዚአብሔርን ትእዛዝ ይጠባበቁ ነበር። ወገኖቼ የእግዚአብሔርን ትእዛዝ ሁል ጊዜ እየጠበቀን የምንኖር ከሆነ እግዚአብሔርን በስፍራችን ሆነን የምናገለግል ከሆነ በተጠራንበት በታማኝነት የምንመላለስ ከሆነ እግዚአብሔር አንድ ቀን ይፈርድልናል። ለነዚህ ሰዎች ሲፈርድላቸው ነቀፌታቸውን ሲያስወግድ ሲባርካቸው እንመለከታለን። እንግዲህ እነዚህ 4 ኳሊቲ የህይወት ጥራት በእግዚአብሔር ፊት በታማኝነት ማገልገል፣ ትእዛዙን መጠበቅ፣ በጽድቅ በቅድስና መመላለስ፣ በእንደዚህ ሁኔታ ውስጥ እየተመላለሱ ቤታቸው ላይ ግን 2 ታላላቅ ችግሮች ነበሩ። እሱን ነው እግዚአብሔር የለወጠው፣ እሱን ነው እግዚአብሔር የቀየረው። የመጀመሪያው ኤልሳቤጥ መካን ነበረች ብሎ ይናገራል። መካን ነበረች። ይሄ ለውጥ የሚያስፈልገው መለኮታዊ ኃይል የሚጠይቅ ነገር ነው። ለመሰላችሁ እንደዚህ ያልኩት እነዚህ ሰዎች ሁለተኛው ችግራቸው ምንድነው? አርጅተው ነበረ። ሁለቱም በእድሜያቸው አርጅተው ነበር። መካንነት አለ፣ ልጅ አልተወለደም በዛ ቤት። እንደገና ደግሞ ልጅ ይወለዳል ብሎ ተስፋ እንዳይጠበቅ በእድሜያቸው አርጅተው ነበር ብሎ ይናገራል። ሁለቱም እንግዲህ ትልልቅ ችግሮች ናቸው። መካንነት በብሉይ ኪዳን እንደ ተረገመ ሰው የሚቆጠር ነው። መካን የተባለች ሴት ተረግማለች ተብሎ ነው። አንድ ቤተሰብ ልጅ የማይወለድ ከሆነ እግዚአብሔር ረግሞታል የሚሉበት ዘመን ነበረ፣ ልጅ አለመውለድ ማለት ነው። ለዚህም ነው እንደ ትልቅ ነቀፌታ ተቆጥሮ የነበረው። ነቀፌታዬን ያስወገደልኝ ያለችው ኤልሳቤጥ ለዛ ነው። ልጅ አለመውለድን የሚያክል ነቀፌታ፣ የሚያስነክስ ነገር፣ የሚያስቸግር ነገር የለም። ሁለተኛው እንዳልኳችሁ ሁለቱም አርጅተው ነበረ። ለመውለድ ተስፋ እንኳን ቢያደርጉ እንወልዳለን ቢሉ እንኳን እድሜያቸው ይገድባቸው ነበረ። በእንደዚህ አይነት ህይወት ውስጥ እየኖሩ የነዚህ ሰዎች ህይወት ማንነት በዚህ የተጠቀለለ ነበረ። በእግዚአብሔር ፊት ያለ ነቀፋ በቅድስና በጽድቅ በታማኝነት በማገልገል ይኖራሉ። ሌላኛው ገጻቸው ደግሞ ልጅ የለም፣ ትልቅ የሚነቀፉበት ነገር አለ፣ እርጅና ደግሞ አላቸው። ይሄንን እግዚአብሔር በአስደናቂ ሁኔታ ሲለውጥ እንመለከታለን። እንግዲህ እዚህ ወደ መጨረሻው ልሂድና እግዚአብሔር እንዴት ነው የነዚህ ሰዎች ታሪክ የለወጠው የቀየረው ብለን ስንል የቅድሙን የመጀመሪያውን ሐሳብ እንያዝ። በእግዚአብሔር ፊት እነዚህ ሰዎች በታማኝነት ስፍራውን ጠብቀው በስፍራቸው ሆነው ያገለግሉ፣ በጽድቅ ይመላለሱ፣ በቅድስና ይመላለሱ ነበረ። ከዛ በኋላ እግዚአብሔር ምንድነው ያደረገው? የመጀመሪያው ጩኸታቸውን ሰማ። እግዚአብሔር ጩኸትን ይሰማል። እንግዲህ መልአኩ ተገልጦ ምንድነው ያለው ለዘካርያስ? እነሆ ዘካርያስ ሆይ አትፍራ፣
ብሎ አትፍራ ብቻ ብሎ አይደለም ጸሎትህ ምን ብሎልሃል ተሰምቶልሃል እግዚአብሔር ጸሎትን የሚሰማ የሚመልስ አምላክ ነው ወገኖቼ እኛ በስፍራችን እንቀመጥ እንቆም በታማኝነት እንመላለስ እንጂ ከዘመናት በፊት የጮነውን ጩኸት ያለቀስነውን ለቅሶ እግዚአብሔር ይመልሳል ዘካርያስ መልሴ ይመለስልኛል እግዚአብሔር ያስበኛል ብሎ አይደለም ወደዛ ቤተ መቅደስ ሊያጥን የገባው ነገር ግን ዕጣ ክፍሉ በሆነበት ወቅት እግዚአብሔር በፍጥነት መልአኩን ላከለት ሲዝኑ ስለሆነ ጊዜው ስለሆነ ከዘመናት በፊት የጸለያችሁትን የጮኻችሁትን ጩኸት እግዚአብሔር መልስ የሚመልስበት ዘመን መልስ የሚሰጥበት ሲዝን አለ ያችን ቀን መጠበቅ ነው ጩኸታችንን ይሰማል ታሪክን ለመቀየር እግዚአብሔር የመጀመሪያ የሚያደርገው ነገር ነቀፌታ ለማስወገድ ጩኸትን የሚሰማው የምትጮሁ የምትጸልዩ በእግዚአብሔር ፊት የምታንቡ ቅዱሳን እግዚአብሔር ጸሎታችሁን ይሰማል የዘካርያስን ጩኸት እንደሰማ እነሆ ጸሎት ተሰምቶልሃል ብሎ መልእክተኛ እንደላከ እግዚአብሔር የእናንተንም ጸሎት ይሰማል ሌላኛው ሁለተኛው ነቀፌታን ያስወግዳል መልአኩ ልጅ ትወልዳለች ሚስት ኤልሳቤጥ ትጸንሳለች ወንድ ልጅም ትወልዳለች ነቀፌታን ያስወግዳል እግዚአብሔር ዛሬ ነቀፌታ ይዛችሁ የምታነክሱ ወገኖች ቅዱሳን ቀን አለ እግዚአብሔር ነቀፌታን ያስወግዳል የምትታመሙበት ውስጣችሁ የሚቆስልበትን ጉዳይ እግዚአብሔር አንድ ቀን ይነካውና መልስ ይሰጣል አምናለሁኝ በዚህ ቃል መሰረት እግዚአብሔር ነቀፌታ ያለብሽን እግዚአብሔር ነቀፌታሽን ያስወግዳል ነቀፌታ ያለብህን ነቀፌታን ያስወግዳል እግዚአብሔር ክብር ለእግዚአብሔር ይሁን የመጨረሻው ነጥብ እግዚአብሔር በዚህ ቤት ላይ ያደረገው ነገር ለትውልድ ሁሉ የሚሆንን በረከት ወደ እናንተ ያመጣል መልአኩ ምንድነው ያለው ስለሚወለደው ልጅ ታሪክ ነው የነገረው የወደፊት ታሪክ የሚወለደው ልጅ ምን እንደሚሆን በህይወቱ ምን እንደሚፈጸም እግዚአብሔር በህይወቱ ምን እንደሚሰራ ነው የተናገረው የሰዎችን ልብ የሚቀይር ክፉ የሆነውን ልብ ወደ መልካም የሚቀይር የተጣመመውን የሚያቀና ይሆናል ብሎ ነው መልአኩ የነገረው ይሄ ከዛ ቤተሰብ የወጣ ከዛ ቤተሰብ ያለፈ በረከት ነው ስለዚህ እግዚአብሔር ነቀፌታን ሲያስወግድ ለትውልድ ሁሉ የሚሆንን ነገር ነው የሚያደርገው ለትውልድ ሁሉ የሚጠቅምን ታላቅ በረከት ነው የሚያደርገው ስለዚህ እንደምታውቁት ዮሐንስ ለትውልድ ሁሉ የሆነ ታላቅ ሰው ነው ለትውልድ ሁሉ የሆነ ከኢየሱስ ክርስቶስ ፊት ቀድሞ መንገድ ጠራጊ የተባለ መንገድን ሲጠርግ የነበረ ታላቅ ሰው ነው የእስራኤልን ሕዝብ ልብ የመለሰ እነሆ የእግዚአብሔር መንግስት ቀርባለች በመካከላችሁ ነችና ንስሐ ግቡ እያለ ሲያውጅ የነበረ ታላቅ ሰው ነው ብዙዎች አመፀኞች መተው ተጠምቀው ነበር ብዙዎች ክፎች ግብር አስገባሪዎች አስለቃሾች ሁሉ መተው በዮሐንስ ፊት ይጠመቁ ንስሐ ይገቡ ነበር ስለዚህ እግዚአብሔር ለዚህ ቤት ያደረገው ነገር ምንድነው ለትውልድ ሁሉ የሚሆነን ነገር ነው ያደረገው እግዚአብሔር ለትውልድ ሁሉ የሚሆነን ነገር ያደርጋል ብቻኛ በስፍራችን እንጠብቅ መጨረሻ ላይ ይሄን ነው እግዚአብሔር የተናገረው ለትውልድ ሁሉ የሚሆነን ነገር እንደሚያደርግ ስለዚህ እነዚህን ነገሮች እግዚአብሔር በህይወታችን ያደርጋል ጩኸትን ይሰማል ነቀፌታን ያስወግዳል ለትውልድ ሁሉ ከኛ ከቤተሰብ ከራሳችን ያለፈን ነገር በህይወታችን ያደርጋል ልንይዘው የሚገባ ነገር ግን የመጀመሪያዎቹ ነጥቦች ነው እንዴት ነው በእግዚአብሔር ፊት የምንጠብቀው እንዴት ነው ያለ ነው እንደ ዘካርያስ እንደ ኤልሳቤጥ በታማኝነት ስፍራችንን ሳንለቅ ቆመናል ወይ ስፍራውን የለቀቀ ሰው በህይወቱ ምንም ሊደረግ አይችልም ስለዚህ በዚህ ቃል እግዚአብሔር ህይወታችሁን ይባርካል
እግዚአብሔር መልካምን ነገር ያደርጋል። ታሪካችሁን ይቀይራል፣ ነቀፌታችሁን ያስወግዳል። እኔ ደግሞ ጸልይላችኋለሁ በዚህ ቃል መሰረት ይህን ቃል የምትሰሙ ቅዱሳን ሁሉ በቤታችሁ፣ በኑሯችሁ፣ በዘመናችሁ ላይ እግዚአብሔር ድንቅ እንዲያደርግ ታሪካችሁን እንዲቀይር እጸልያለሁ። ክብር ለእግዚአብሔር ይሁን። ስለ ሕያው ቃሉ እግዚአብሔርን እናመሰግናለን። ጸልያለሁ። እግዚአብሔር ታላቅ አምላክ፣ ኃያል አምላክ ስለዚህ ስለተባረከው ጊዜ፣ ስለዚህ ስለተባረከው ቃል ስምህ ለዘላለም እየተባረከው ጌታ እግዚአብሔር ሆይ ጸልያለሁ። ይህንን መልእክት የሚያዩ ይህን መልእክት የሚሰሙ ሁሉ በጌታ በኢየሱስ ክርስቶስ ስም ዘመናቸው፣ ሕይወታቸው